ሰላም 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 ውድና የተከበራችሁ የኛ ፋሚሊ እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እነሆ ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። ከዛ በፊት ግን ጽዮን ሰላም ትላችኋለች። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ነገር መጥተንላችኋል። በመጀመሪያ እንኳን አደረሰን ለማለት እንወዳለን። እኔም እንኳንም ለመላኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በፍቅር በጤና አደረሳችሁ። በዓሉ የፍቅር የሰላም እንዲሁም የፍስሐ እንዲሆንልን ብዙዎቻችሁ ቅዱስ ገብርኤል ለምናችሁ አታፍሩበትም እና ቅዱስ ገብርኤል ሀገራችንን ሰላም ያድርግልን። በቃ የምንመኘው ነገር ሁሉም ነገር ሀገር ሲኖር ነው አይደል? እንትን የሚለው በዚህ አጋጣሚ መመኘት ስላለብን እዚች ቁጭ ብለን እቺ ቪዲዮ እንኳን የምንሰራው ሀገር ሰላም ሲሆን ነውና ቅዱስ ገብርኤል ሀገራችንን ሰላም ያደርግልን። ከልቤ ለቪዲዮ ምናምን ሳይሆን በቃ የሀገሬ ሰላም ስለሚያሳስበኝ እንደ አንድ ዜጋ እና ሀገራችንን ሰላም ያደርግልን። ሁሉም ሰው ችግር ምናምን ይኖራል፣ የታመመ ይኖራል፣ የተሰደደ ይኖራል፣ በእስር ቤት ያለ ይኖራል፣ በቤት ውስጥ ደግሞ የሚላስ የሚቀመስ የቤት ኪራይ ይህንን ያስጨንቆ ምናምን ይኖራል እና በቃ ለእኛ ለምናምኑ ቅዱስ ገብርኤል እንዲደርስልን ሁላችሁም ጸሎት ብታደርጉ፣ ያው የኔ እንኳን አይሰማ ያለሽ እና ለሁላችንም ቅዱስ ገብርኤል ሰሚ መልአክ ነው እና በዛውም ልክ ደግሞ ቁጡ መልአክ ነው እና እሱ ይድረስልን ለማለት እወዳለሁ። እና ዛሬ በአዲስ ነገር መተናል። ሁሉም ሰው እኛን ያውቀናል። እኔ ሰለሞን ነኝ፣ እሷ ጽዮን ናት። የተለያዩ ስራዎችን እንግዲህ በተወሰነ መልክ ብዙ ቪው ባይኖርም ቻናላችን ላይ ያውቁናል እና ዛሬ ጥቁር እንግዳ ልናስተዋውቃቸው የማያውቃቸውን ጥቁር እንግዳዎች እንግዲህ ዛሬ ይዘን መጥተናል። እነዚህ እንቅልፋሞች ተኝተዋል፣ ትንሽ አስቸግረው ምናምን ተኝተዋል እና ስማችሁን ማን ያላቸው? እኔ የራሴ ልክ ነገር ወይስ እኔ አብሳላት ትባላለች። አንቺ አብሳላት? ነቃችልሽ ነው እንግዲህ። የእሷ አብሳላት ትባላለች፣ የኔ ደግሞ ኑሃሚን ለምቀደሽ የኔ ኑሃሚን ትባላለች። እቺ ታናሽ ናት፣ የአብሳላት ታናሽ ኑሃሚን፣ የኑሃሚን ታላቅ አብሳላት ትባላለች። እንግዲህ ውድ ቤተሰቦቻችን ዛሬ ልጆቻችንን መተን የምናስተዋውቅበት ዋነኛው ዓላማ እንግዲህ የዛሬ ዓመት አካባቢ ነበረ ልጅ ያው የዛሬ ዓመት በሆድ ውስጥ ነበሩ። በጣም ተጨንቀን ነበር። በጣም በቃ ያ ጊዜ የማይረሳ ጊዜ ነውና አብሶ የአሁኑ ወራት በዛ ያወቅናቸው ጊዜያቶች በጣም አስቸጋሪ እውነት በቃ በጣም አስቸጋሪ ጊዜያቶች ነበሩ ምናምን ነገርና አምኑ ለመቀበል አቃተን ምናምን። ያው ወጣተን ምናምን ነገር ብዙ ነገር ይፈጠራል። እኛ በብዙ ቪዲዮዎችን እንሰራለን በእንደዚህ ጉዳይ እና ዛሬ ግን ሃይላይት የሆነ ነገር ትዝ ስላለን ነው፣ እሱንም እንነግራቸዋለን አሁን እዚህ ቻናል ላይ ከቆያችሁ ማለት ነው። እና በቃ የዛሬ ዓመት እነዚህ ልጆች ተጸንሰው ምናምን ሳለ በቃ ብዙ ርቀት ሄደናል። እውነት ለመናገር ፈጣሪ የማይወደውን ነገር ለማድረግ ብዙ ርቀት ሄደናል። እድሜ ለዶክተሮች የሚችሉትን ነገር መክረውን ገስጸውን መሆን እንደሌለበት፣ ምናልባት ዛሬ ላይ የምናደርጋት ደግሞ ሌላ ስህተት ሰርተን ያው እዚህ ጋር እንትን ብለናል። ልጆች መጥተዋል ስህተት ሰርተን ማለት ነው። ከእንደገና ደግሞ ከሱ የሚባሰ ሌላ ስህተት ሰርተን ዳግመኛ ደግሞ እኔና እሷ አብረን እየኖርን እያለን ነገሮች ሲስተካከሉ ምናልባት ልጅ ማይመጣበት ወይ ምናምን ሊፈጠር ይችላል ይሆናል በሚል ሀሳብ ብዙዎች እንትን አሉ። ግን የማይስተካከል ነገር የለም። ተስተካከለ። ያው በብዙ መንገጫገጮች በብዙ ፈተናዎች ምናምን ተከበን ምናምን እንትን እያልን ቢሆን ለማስተካከል ምን ለማለት ሞክረናል እና በጣም ከባድ በቃ ጊዜው ያን ጊዜ ስንሰራ በጣም ከባድ ነበር ነው። በቃ የሆነ ከባድ ነው።
ሁላችንም ከቤት ስንወጣ እሷም ከቤት ስትወጣ እኔም ከቤት ስወጣ ምናምን ነገር ለመስራት ለመለወጥ ምናምን ነበረ። ጀስት ይፈጠራል፣ ምንም ማለት አይደለም፣ ልጅ ምንም ማለት አይደለም። ግን ያው በፕሮግራም ደግሞ ሲሆን ደስ ይላልና ትንሽ የህይወታችን ተዛባ፣ መስመራችን ሳተ ማለት ነው። ኢኮኖሚ ተመታን ኦልሬዲ በቃ የምናስባቸው ነገሮች ራሱ ጠፉና በቃ ሀሳባችን ወደዚህ የሆነ ቪዲዮ ራሱ መስራት ነበረብን። በዛ ሰዓት ታዋቂዋ ዩቲዩበር ጽጌሮ ያለ ራሱ ሰርታልን ነበር። እዚህ ቻናል ላይ ከፍተኛ ቪው ያለው እሱ ነው እና ዳግመኛ ጽኘው እና ሰርታልን ምናምን ነበር። ከዛ እርግዝናውን ስንሰማ አቆም ነው። እርግዝናው ሲመጣ ምናምን አቆም ነው። ቤተሰብ ከሰማ ምናምን በሚለው ማለት ነው ፈርተን ምናምን አቆም ነው። በቃ ምንም ማድረግ ስለማንችል ማለት ነው። እና እንደዛ ሆኖ ብዙ 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 ታወሮች ነበሩ። በጣም ብዙ ልጅ ማሳደግ ሳይሆን በቃ ሲመጣ ሰው ምን ይለኛል? ሰው ምን ይለኛል? መጀመሪያ ሰው ምን ይለኛል? የኔ ቤተሰብ ቢሰማ ያንተ ቢሰማ እየተባባልን ብዙ ነገሮችን አሳለፍን። ያን ጊዜ በቃ ጽጌ እንደሰራችልን ብንሰራ ኖሮ ዛሬ ላይ ብዙ ነገሮችን አንቸገርም። ብዙ ለውጦች ይመጣሉ ምናምን ነገር ነው። ቪው ይሞላል፣ ቪው ይሄድ ነበረ። ቪው ይሄዳል። ቻናላችንም ኦልሬዲ እስካሁን ድረስ ሞኔታይዜሽን አልጨረሰም እና እሱ ራሱ ይጨርስልን ነበረ። አንዳንዴ ያው ሰው ምን ይለናል፣ ቤተሰብ ምን ይለናል፣ በቃ አንዴ እኛ ካመንበት ለብዙዎቻችሁም ትምህርት ይሆናል ብለን እናስባለን ይሄ ታሪክ እና በቃ ሰው ምን ይለናል ባይሉ። ምክንያቱም ዛሬ ላይ ሆኖ ሲገኝ ማንም ሰው መለስ ብሎ ያያል። ቤተሰብም ሆነ ማንኛውም ጓደኛ ሆነ አንድ 10 ቀን 5 ቀን ምናምን ሁሉም ሰው አሸበሸበ ምናምን ነገር እንዴት ምናምን በቃ ተረሳ። አሁን ማንም ዞር ብሎ አይንም ማለት ነው። ስህተት ነው እንደዛ ማለታችን እና እኛ በጣም አሁን ደስተኞች ነን። አንዳንዴ ያው አንዳንድ ነገሮች ሲጎሉ ሁላችንም ምንበሳጭ የለም። ሰው አይደል ግራ ገብቶት ነበር ምን እንደው እናት ግን መቼም ምን ጊዜም ቢሆን እናት ናት። ከአፏ ራሱ በቃ ልጆቹን እናሳድጋቸው ያለችኝ ሰነት ነው። ያኔ እንግዲህ ታሪኩ ካለፈ በኋላ ይሄን ነገር ብላኝ ነበር። አዎ ያኔ እዛ በቃ እንሂድ ምናምን ሐኪም ቤት ሲለኝ መጀመሪያ ኪዳነ ምህረት እንሂድ ምናምን አልኩት። እዛ ኪዳነ ምህረት ሄዶ በቃ እኔ አልኳት እግዚአብሔር ብሎ ደግሞ ይኸው ለፍሬ ያበቃል። ነገሮች እንዲስተካከሉ እንግዲህ ያው ኪዳነ ምህረት አንዳንዴ ለኛ ቅርባችን ናት። አውሶ ቀበና አካባቢ ያለች ሁላችሁም ታቋታላችሁና
ታውቁታላችሁ ሁላችሁም ባይሆን ያው መካከለኛው ብቻ ያውቋታል። እና እዛ ሄደን ብዙ ነገር አወራን። ከዛ ካመን በኋላ በቃ ስላሴ ሄደንና አመንን። በቃ ሁሉንም ነገር እዚህ 4 ኪሎ ያለው ካቴድራል ሄደንና በቃ እኔ ያልኩት በቃ ሰጥተውኛለች። ሰው ከሰጡኝ ምንም ማድረግ አልችልም፣ አሳድጋቸዋለሁ። እኔ ሳይሆን ማሳድጋቸው ያው እርሳቸው ናቸው የሚያሳድጉት። እኛ የሆነች ብጣሺ ወረቀት አውጥተን ወተት መንገዛላቸው። እሳቸው ግን አይሆንም፣ እኔ የፈጠርኳቸውን በዚህ ወስዳቸው ማለትም ደግሞ የእነሱ መብት ነው። ምክንያቱም እነሱ ናቸው የፈጠሯቸው እና ቃርሶ ከሰጡኝ እኔ ጤነኛ ልጅ ስጡኝ ብዬ አለቀስኩ። መቼም ነው የማይረስ ያ ጊዜ። በጣም ከባድ ጊዜ ነበር፣ እውነት በጣም ከባድ ጊዜ ነበር ያሳለፈው። የሚያልፍ ጊዜ አለፈ ሁሉ ማለት አመት መጣ ያ ጊዜ አልፎ ማለት ነው። አሁን ልጆቻችን እግዚአብሔር ይመስገን 4ኛ ወራቸውን ጨርሰው ወደ 5ኛ እየገሰገሱ ነው የሚገኙ፣ እየሮጡ ነው በጣም። በዚህ አጋጣሚ ሽማግሌ ጭጭዎች ያለሽ ቆንጆ ልጆች ያላቸው አሁን ሽማግሌ እንግዲህ አወዳደር የትኛው ነው እንድራለን ትልሽ ቀለል እና ልጆቻችን እንግዲህ ይሄ ቪዲዮ ለነሱም ታሪካዊ ነው የሚሆነው። ይሄ ቪዲዮ ወደፊት በእርግጠኝነት ከዩቲዩብ ላይ የማናጠፋው ከሆነ ያዩታል። ከኛ ከምንነግራቸው አንፃር በቪዲዮ ደግሞ እንደዚህ ስናወራ ምናምን ያዩታል። ታሪካቸው ይረዳሉ ብለን እናስባለን። እና በጣም ከባድ ነው። በዛ ሰዓት እንደዚህ ያደረገን ስላሴ ከሄድን በኋላ እኔ ስራ ነበርኩ። እሷን ደግሞ እንግዲህ የሆነ ቦታ ደግሞ ሸኘዋት ሄጂ ብዬ የዛሬ አመት ከዛ በቃ በጣም ተጨናንቀን ነበር። የዛሬ አመት ቅዳሜ ነበርና ከዛ በቃ ገብርኤል ሂጃለኝ፣ ግቢ ገብርኤል ሄደው በቃ እሱ ያለው አልኩኝ። እዛም ሄጂ በቃ እመጣለሁ ሁላ ብዬ ነበር። ያው አልቻልኩም በአሁኑ። ቀጣይ ግን ሄዳለሁ። አብረን ሄዳለን። በቃ ልጆችን ጤነኛ ልጅ ስጠኝ አልኩ። እግዚአብሔር ደግሞ እሱ ጤነኛ ልጅ ነው የሰጠኝ። እስከዛሬ ምንም ሆኖብኝ አያውቁም። እና ከዚህ በኋላ እሱ ይጠብቃቸው። እሱ ይጠብቃቸው። እንግዲህ ሲጨንቀን እዚህ ነን እንጂ እኮ እኛ ፈጣሪ አይደለም። እሱ የሰጠንን መንከባከብ ነው። በህይወቱም የማቆየት ስልጣን ያለው ደግሞ እሱ ነው። እኛ የትኛውንም ያክል ወተት ልናጠጣቸው እንችላለን፣ ተመቸን ምግብ ልንሰጣቸው እንችላለን። ህይወታቸው ግን ያለው በሱ እጅ ነውና ልጆቻችን እግዚአብሔር ይመስገን ማርያም በጣም ነው አሁን ላይ እንደዚህ አድርገውና ፍርግጥ ምናምን ሲሉ ትንሽዬ ለውጥ አላቸውና በጣም ነው ደስ የሚለኝ። አንዳንዴ ደግሞ ያው ይቆጨኛል፣ ሰው አይደለም እንደዚህ ባይሆን ኖሮ እኮ ምናምን ያው ብዙ ነገሮች ሲጎሉብን በቃ እንደዚህ ባይመጡ እንዴት ነው ነበር እኮ እስካሁን እንላለን። ግን ደግሞ ከሆነ በኋላ ስለማንመልሰው ስለዚህ በቃ ለሁላችሁም እንግዲህ ለኛ የተደረገ ለሁላችሁም ይደረግ እንላለን። ሁላችሁም የልጅ ፍቅር ይኖራል ያስባለሁ እና ዛሬ ያንን ጊዜ ለማስታወስ ዛሬ አመት እኮ እንደዚህ ብለን ነበር። ቆይ ቪዲዮ እንስራ እስኪ በዚህ እናስታውሰው ምናምን እያልን ይህ ቪዲዮ ልንሰራላችሁ ወደድን እንላችኋለን። ቡና እናፍላና እየጠጣን ዳቦ ቆርሳለሁ። ደስ ዳቦ እንዳቅኛችን አይደል እንዳቅሚቲ ባለው እንትን ብለናል። እንግዲህ ሁላችሁም ለዚህ ቻናል በዚህ አጋጣሚ ፕሮሞሽን ተደረሰ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እያደረጋችሁ ላይክ ሼር አድርጉልን። ዩቲዩባችንን ብታሳድጉልን ደስ ይለናል በጣም በቃ ሁላችሁም ሰብስክራይብ ኦሬዲ ሰብስክራይብ 1000 ሞልተናል። እኔ ቤት ስለሆንኩኝ ስለምሰራ እሷ አሁን ለምሳሌ ሁለት ልጆች ትቶ መውጣት በጣም ከባድ ነው። ታውቁታላችሁ። እንኳን ሁለት ልጅ አንድ ልጅ ትቶ ለመውጣት እናት ምን ያክል እንደምትፈተን ታውቁታላችሁ። ለእናንተ አልነግራችሁም። ያው እሷ ቤት ስትሆን ምናምን ደግሞ ዩቲዩብ ምናምን እኔም እያገዝኳት በየመሀል እየገባሁ በደንብ ነው የምሰራው ዩቲዩቡን። ግን ያው እሷን እያገዝኳት ሀሳብ እያወጣን እንትን እንላለን። ዩቲዩቡን ወደ 1000 ምናምን ሰው ሰብስክራይብ አድርጎናል። ችግር የለውም 1000 ምናምን ስላለፈ በቃ አንደኛውን ህግ አልፈን የቀረን ሁለተኛው ግን እሱ ነው ትንሽ ከበድ የሚለው ሰዓት መሙላት አቅቶ ማለት ነው። ብዙ ዩቲዩበሮችንም እያወራን ነው እና እናንተ ጋር እንዲያስታውቁን እንዲሰሩልን እየጠየቅን ነው እና እስካሁን መልስ አላገኘንም። ግን እናንተ ደግሞ በዚህ ቪዲዮ ብዙ የሚታይ ከሆነ ሼር ብታደርጉልን
ካዩልን እንትን እንላለን ማለት ነው። ተነሳች። አይ ወይስ አይ እንደዚህ እሷ መተኛት አይችልም እያለች ለማንኛውም ይህን ቪዲዮ የምታዩት ሁላችሁ ይህን ቪዲዮ ሼር ያድርጉት። ለብዙ ሰዎች ትምህርትም ይሆናል። ላይክ ማርጉት። ላይክ አረጋችሁ ዩቲዩብ አልጎሪዝሙ ይበትነዋል ቪዲዮውን እና ለብዙ ሰዎች ይሰራጫል። በቃ ላይክ እያደረጋችሁ ሁላችሁ እንትማሉ። ሰብስክራይብ አድርጉ። አለምን እና እንደዛ ነው። ይሄን ልል የምችለው እና ሁላችሁም ሰብስክራይብ አድርጉ። አዲስ ልጆቻችንን በዛው እንግዲህ እድገታቸውን አብራችሁ እንድትከታተሉ ኦሬዲ 4 ወር አስቀርተንባቸዋል። እንግዲህ ከዛሬ ጀምሮ በቃ አየር ላይ የሚውሉ ይሆናል እና እድገታቸውን የምናሳያቸው ይሆናል። ቲክቶክ ላይ ምናምን አጫጭር ነገሮችን እየሰራ ከነሱ ጋር አብረን እናድጋለን። በኢኮኖሚ በምንም አይደል እዚህ ጋር ልጅ እንደሚያወራብኝ እያለች እኮ አርበ ወተት ያስገዛ እያለች ነው ብቻ የሚታየ እና እንደዛ ነው ልንል የምችለው። ለሁላችሁም እንግዲህ ለኛ እግዚአብሔር ብዙ ነገሮችን አድርጎልናል። እኛ ገንዘብ ብቻ አይደለም አይደል እንትን በነገራችን ላይ ብዙ ነገር ማለት ነው። ጤነኛ ልጅ ስለሰጠን አንቺ ስማ እግዚአብሔር በነገራችን ላይ ጤነኛ ልጅ ስለሰጠን እኔ ያኔ ማለት ነው ማርያም እሷ ጤና ጣቢያ ምናምን ሄዳ ተመርምራ ስትመጣ በቃ ማለት ነው አይናችሁ እንዴት ነው በቃ ለካ ልጅ ሲረገዝ ወይ ልጅ ሲመጣ ስለመወለዱ ምናምን ብቻ አይደለም ሆዱ ውስጥ ሆኖ ደግሞ ስለ ጤናችሁ ደግሞ ያሳስባችኋል። አያችሁ በቃ ሁሌ ራሴን ታዘብኩት ጭንቀት ማለት ነው። በቃ የሆነ ነገራችሁ እንዴት ተመመጣ እኮ አያምን በቃ ሁሌ ነው ጠይቃት በቃ ምን ትሆንሽ እና ያንን ሞመንት ለእናንተ በቪዲዮ ብናሳያችሁ አሪፍ ነበር። ግን ያው እያስታወስን ነው የምናወራው እና እግዚአብሔር እኛ ብር ባይኖር ምንም ችግር የለውም ለእነዚህ ልጆች አይጎዳል እንጂ ጤነኛ ልጅ በቃ እግዚአብሔርን ነው የምላችሁ። ስንት ሰው እኮ አላ በብዙ ነገር ይፈተናል። በልጅ መፈተን በጣም ከባድ ነው። አይበለውና እነዚህ ልጆች የሆነ ነገር ሆኖብን ቢሆን በዚህ ኑሮ ውጣ ውረዱ አለ። በዚህ ደግሞ እነሱ ጎሎብን ቢመጡ ኑሮ በቃ በጣም ህይወታችን ምስቅልቅሉ ነበር የሚሆነው። ግን እግዚአብሔር ይመስገን በጣም የሚያማምሩ በቃ ፈንዲሻ ደስ የሚለውን ስለተኙ ነው ያላሳየናቸው እና ጭንቀታችንን የምንረሳባቸው እግዚአብሔር ይመስገን። ሲስቁ ስናያቸው በጣም ሁላ በቃ ልቅስ ብለው ፈገግ ሲሉ በቃ ልባቸው ይፈቅ ይላል። እግዚአብሔር ይመስገን በቃ ማለት የምፈልገው እኔ ደግሞ አድገው ምናምን በቃ ከኔ ጋር እስከሚሯሯጡ አሁን እራሱ በቃ ያልቁመታቸውን ሳይ በጣም ነው መረጋውና እግዚአብሔር ይመስገን ማለት ነው የምፈልገው። ሁላችሁም እንግዲህ ለእኛ የተደረገልን ለእናንተ የሚደረግ ወሬ እናብዛባችሁ። ብዙ ታሪኮች ይኖሩናል። እሱም በቀጣይ ቪዲዮ የምንነግራችሁ ይሆናል። ዛሬ ግን የዛሬ ዓመት ትውስታ በዚሁ ለማስታወስ ያክል ነው። እንወዳቸው። ታሪካችን እኮ ገና ነው። ገና ጅማሮ ነው። ብዙ ነገሮች አሉ። ዛሬ የዛሬውን እንግዲህ ዋናው ሀሳባችን እንግዲህ የዛሬ ዓመት ጭንቀት ነበረ። ከዛ በዛሬ ደግሞ የመንታ ልጆች እናትና አባት እንደሆን በዚሁ ተነፈስ ነው። አሁን ከዚች ወደ እንደው መንታ ልጅ የተገኘ ይመስላችኋል? እና እግዚአብሔር ይመስገን መንታ ልጆችን ሰጥቶናል። ቀጣይ እንግዲህ ደግሞ ሌላ መንታ ነው ማለት አይሆንም። እሱ መቼም አይሆንም፣ ይቆያል። በጣም ነው የሚቆየው። እነዚህ መጀመሪያ ኮስኮተን ዩኒቨርሲቲ ማድረስ አለብን። በሰላም ይደርሱና ደግሞ ታሰቡበታል። ለዛ ነው የሚቻለው። ዋናው እንግዲህ ለማንኛውም ይህን ይመስላል። ቡና ቁርሱን ትንበልና ቁርሱን ማማ ይዛ ደስተኛ ራስ ላይ ሄድና እንድሽበ ዳቦ ቁርስ ዳቦ ትሰጣታለህ። ዳቦ ትበላለች። ቡናችንም ፈልቷል፣ ዳቦአችንም ደርሷል። ሁላችሁም እናመሰግናለን። እንኳን አደረሳችሁ። ያው አቅሚቲ አመሻችንን መጋጋር አድርገናል። እንኳን አደረሳችሁ እያልን እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሜን።
እንግዲህ የአባወራ ነገር ትያለሽ፣ የልጅ አባወራ አሁን እኮ የልጅ አባት ሆናል። ትልቅ እሺ፣ ልሽንሽ ነው እዚህ ጋር። አዎ እሺ፣ እሺ፣ አሳነሰኝ እንዳትዪ ደግሞ በደንብ አድርገህ ቁረስ። እሺ፣ የጀማሪ ነገር እንግዲህ ያው ከልጅ ጋር ስለማይመች እኮ አይሆንም። በቃ እዚህ ጋር ይበቃቸዋል። ኖሮ ተወዷልናቱ አይደል? ሚሊዮን ይዘው ያው ደስ ለማሳየት ነው። ቅዱስ ገብርኤል ስም የተጋገረው ዳቦችን ይሄን ይመስል ነበረ። ቡናችንን እየደረሰ ነው። እኛ ቡናችንን እንጠጣለን፣ ዳቦችንን እንበላለን። እንብላ። ኑ ጻድቅ ቅመሱ፣ ኑ ቡና ጠጡ እንላለን። እንግዲህ እናመሰግናለን አይደል? እኛ ቡናችንን እየጠጣን እንቀጥላለን። እናንተም ያላችሁበት ቡናችሁን ጠጡ፣ ጻድቅም አለ ቅመሱ ብለናል። እስካሁን ለነበረን ቆይታ እናመሰግናለን። አብራችሁን ስትከታተሉን የቆያችሁላችሁ እናመሰግናለን። በሰላም ደግሞ የዛሬ ዓመት ያድርሳል። የዛሬ ዓመት በጤና በፍቅር እነኚህ ልጆች ደግሞ በእግራቸው ሄደው ሲሄዱ እናንተን ሀይ የሚሉበት ጊዜ ይመጣልና እንትን እንላለን። ያንን ነገረኛ ቡናሽን ቅጂ እና አሳያችሁ ደግሞ ሙያሽን በዛ በደንብ አልሰከነ እና እንደዛ ነው። ለእነሱም እንግዲህ በቪዲዮ ይደርሳቸዋል። እንጠጣ እንብላ እንላለን። እንግዲህ ለዛሬ ዓመት በሰላም ያድርሰን። እንወዳችኋለን። የቪዲዮ ሰብስክራይብ አድርጉ፣ ላይክ አድርጉልን። ሰዓት እንዲሞላለን ደግሞ በቃ ማየት የማትችሉ ጊዜ የሌላችሁ ሰዎች ካላችሁ ከፍታችሁ ተውት፣ ችግር የለም። ሰዓቱ ለእኛ ስለሚጠቅም ነው። ከፍታችሁ ብቻ ለቀቁት። ከዛ ሰዓቱ ይቆጥርልናል፣ ይሞላልናል። ለነማማዬ እንግዲህ ዩቲዩብ ደግሞ የሆነ ኢንካም ሲያመጣ ለነማማዬ የሆነ ነገር እናደርግበታለን። ስለዚህ እንደዛ አድርጉልን፣ ሰዓቱ እንዲሞላ እንፈልጋለን። እና በድጋሚ መልካም በዓል ይሁንላችሁ። አዎ መልካም በዓል በየቤታቸው ይሁንላችሁ። እንወዳችኋለን፣ እናከብራችኋለን። እኛ ውድ ቤተሰቦቻችን ፋሚሊያችን እነሱ ከሌሉ እኮ በቃ ከባድ እና ሁላችሁም እንደዛ አድርጉልን። በቃ መሰነባበቻውን አበዛን እኮ እና በቃ እንወዳችኋለን። ባይ ባይ፣ ቻው።